ነገ ላሸኪ ነው ማለት ነው። ሊያ ነገው ምን ላውራ ነው? እጅ ወሬ ነው አበላሽብሽ። ሊያ አበላሽብሽ። ስማ ይችን ወሬ ገርባት አለው ነገ እንዳትቀሩ። እኔን በቃ እኔን እንትን በይኛ ይሁን እኔን ትቀጥቅጠኛ። ሽማግሌ ተልኮ ከአሜሪካ ላለሁ ከቢራ ጋር በደንብ አስተዋውቃቸዋለሁ። ልይቾ እንዲህ ነው የሚያምርብህ። ማስታወቀኝ በእናትህን እንዴ! በአስወር በጣም መታወቅ አለበት። የምትወጂው ሰው ነው። አፕራምስ በጣም ምርጥ 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 ብራንድ በጣም ጌታን ችግር የለውም። ከታች ተናገር እያሉኝ ነው። ችግር የለውም። በምንሄድበት ሰዓት ትንገረንና ከኛ ጋር ትሄዳለች። ይኸው ወዳጆቻችሁ ይብሱ። ምንም ነገር አልቋል። ታይም እንደ ፊቷ ራሱ እኮ በአንድ ብራይት ሆነ። የሌላ ለሊት ወርቅ አይላክልኝም። ሌላ ነገር ይኸውልሽ ሰረሳረች ወረ ነገር እያለችን ነው። ይሁንዬ ቱቱካም ይቅር በላት ባትኖርም ቱቱካ ቤተሰብ ናት። ዝም ብላ ነው ጓ የምትለው እሷ ቤተሰብ ማነች ደግሞ አለች እዚህ ጓደኛ አይነት ዱቄ እሷም ይቅር በላት። በቃ ምንም ነገር ይቅር ብዬሻለሁ በላት ባትኖርም ይኸው ቦታ አለ። ሮሚ ተኝታለች ካለች ሮሚማ እያንኮራፋችሁላ ነው አለች እንትን ትላለች አለች መሰለኝ። ማለት የምፈልገው ነገር አለ። መልካም ጊዜ ይመቻል። ይሆን ይቆይ ምን አልቀረ አላለቀም እንዴ? ሊያዙጣሉ ሰለቸ ነው። እኔ እዚህ ጋር አልበቃም እንዴ? እሺ ቆይ ሌላ የምትለኝ ነገር አለ ወይ? ሌላ አይላችሁ። እኔ ናቲን የማውቀው በስራ ጉዳይ ነው። እርጉዝኝ ነው የማውቅ እና የባሌ ምንም ቢሆን ባለቤቴ በእንደዚህ አይነት ነገር እንዲነሳ አልፈለግም። ግን ተነስቷል እና እኔ ምንም ነገር እኔ እንዲህ አይነት ነገር አይፈልግም። ትክክል። አይ ናቲም እንደዛ ነው ያለው። ናቲ ኧረ እህቴ ናት፣ ፋሲካም እህቴ ናቸው፣ ሁለቱም እህቶቼ ናቸው። ሰው ዝም ብሎ የሚያወራ ሲያጣ የከበታተረው ነገር ነው እንጂ ምንም የምናውቀው ነገር የለም ያለ እንዴ። ፋሲካ ግን የሳቅሽው ያንቺ ነው እንዴ? የእሷ ሳይሆን አይቀርም። ሱፍ ለብሶ አልነበረ ለፎቶ ነው። ቆይ መልሻል ላይ መልሽ። አይ እንደው ከሌላ ሳይቀር የፋሲካ መሰለኝ የሌላ አይደለም። አሁን ገባኝ። ነይ መልሽ። ዮኒ ደህና ደሩ። እሺ ልወጣ ነው። ሰላም ደርጉቺ። እሺ እሺ። ሀበሻ አመሰግናለሁ። ሳሪ አልሀበሻ በጣም አመሰግናለሁ። ጉቺ ምነው ጉቺዬ ሚዩት አድርገሽ ቁጫሽ አብሪ እንጂ ወላሂ በጣም ሳሪ። እሺ እደውልልሻለሁ፣ እንገናኛለን። ምሳው ላይ ነገ ሳሪ እንዳይቀር ሁሉም ኧረ አይቀሩም። አሁንማ በሙሉ ልጅ በፖሊስ ነው የማስመጣቸው። በፖሊስ ነው የሚመጡት። አላህ ይስጥልን፣ እናመሰግናለን። ኑሩልን። ሰላማችሁ ብዙ ሰላም በይልኝ። የተወደደው ባለቤትሽ አብራችሁ በቃ እንደዋወላለን። ስንት ሰዓት እንደምትደርሱ ጠብቃችኋለሁ እኔ ኢንሻአላህ። ኢንሻአላህ። እሺ ሪሚ ቤተሰብ ተመስገን ተመስገን ተመስገን። ፊራን እጅግ አድርጌ አመሰግናለሁ። እዚህ ውስጥ በትዕግስት የጠበቃችሁ ወንድምና እህቶቼ ከልብ አመሰግናለሁ። ሁላችሁም እኔ ትንሽ ጓላለሁ፣ ችግር አለብኝ። ከልጅነትም የነበረ ችግሬ ነው። አስተካክላለሁ እሱን። ምክንያቱም ከእናንተ የሚበልጥ የለም። እውነቴን ነው። ቤተሰቦቼ ናችሁና እሱን ነገር እኔም ኃይለኝነቱን ማስተካከል አለብኝ። እኔም ጋር ያለው ችግር እሱ ነው። ይስተካከላል። የኔዎቹ እግዚአብሔር ይመስገን። ሌላን ፋሲካም እንዲሁም ጉቺም ሌሎቹ ቅር ያላቸው ሰዎች በሙሉ ታርቀዋል። እህቶቻችንን የምትወዱ ከሆነ ቢዝነሳቸውን ሰፖርት አድርጓቸው። በዚህ አጋጣሚ ፊራ እግዚአብሔር ይባርክ። በጣም የተወሳሰበ ነገርን 30-40 ደቂቃ ባልሞላው ጊዜ መቋጨት እጅግ አድርጌ አመሰግናለሁ። ትልቅ ስራ ነው። ሙሌም ሁላችሁም የምትፈልጉት መታረቃቸውን ነው። ልይቾም በዚህ አጋጣሚ አመሰግናታለሁ። ሮሚሻ፣ ሌሎቻችሁም ቤተሰብ ናችሁ። እጅግ አድርጌ ነው የማመሰግነው። ፊራ አንደኛ ነው። ምንም ማድረግ አይቻልም። ችግሬ እኔ ልጆቼ እንትን ናቸው። ልጆቼ ዊክነሶቼ ናቸው። በዚህ አጋጣሚ ተሙሻ እመቤቴን በውስጥ ሲለኝ ነበረ ለማስታረቅ ብዙ ፈልጓል። ዮኒ እባክህ እንዴት ነው ሲል፣ ኧረ በቃ እኔ ከብዶኛል፣ እኔ ነው እስከተወሰነ ነው የምችለው እና እባካችሁ ሴቶችዬ
ስትናደዱ ሶሻል ሚዲያ ላይ አትምጡ። ሴቶች ስትናደዱ ሶሻል ሚዲያ ላይ አትምጡ። በተለይ ቢዝነስ ያላችሁ የምድረ በዳ እህቴ ነሽ፣ በእግዚአብሔር ስም በአላህ ስም ይቅር በይኝ በያት። በቃ እሺ ነው የምትያት በያት። ሌላ የምድረ በዳ እህቴ የስደት እህቴ በያት። በራስሽ መንገድ የግድ ራሱ ያለውን መሆን የለበት። በራስሽ የስደት እህቴ በያት። ሌላ የስደት እህቴ ነሽ፣ ይቅርታ እያመረም እህቴ ነሽ፣ ይቅርታ አድርግልኝ ካስቀየምኩሽ ሳይሆን ካስቀየምኩሽ አይደለም፣ አስቀይሜሻለሁ፣ ይቅርታ አድርግልኝ። የኢትዮጵያን ሕዝብ የኤርትራን ሕዝብ ይቅርታ አድርጉልኝ። ይህንን ነው የምልህ በእኔ በኩል ያለ። ሌላን ወደዚህ አምጣልኝ ደግሞ ይሆንዬ። ሌላ እንትን አንዳንድ ጊዜ ሰው እንደዚህ በተፈጥሮ በአነጋገር ኃይለኛ የሚመስል ሰው አለ፣ በአካሄድ ኃይለኛ የሚመስል ሰው አለ፣ ልቡ ደግሞ ገር የሆነ ሰው አለ። ስለዚህ አንቺም ጋር እውነት አለ፣ ስህተትም አለ። አሁን ነገሮች እውነቱ ይውጣ ሲባል ምንም ዞሮ ዞሮ ሌላ ነገር ነው የሚመጣው። ስለዚህ ምንድነው የምትያት? አሁን እንዳለችው ውሹ የቢያትና በጣም ወድሻለሁ፣ እህቴ ነሽ፣ በቃ ይቅርታ አድርጊልኝ፣ አጥፍቻለሁ ነው። ባጠፋ የሚለው ነገር ካጠፋው የሚለው ነገር አላጠፋውም ነው። ለዛ ነው ውሹን ይኸውልሽ፣ ካጠፋው ይቅር በይኝ ማለት ጥፋት የለብኝም ግን ለነሱ ብዬ ይቅር ልበል ማለት ነው። አጥፍቻለሁ ነው ማለት ያለብሽ። ጥፋት አለ፣ አጥፍቻለሁ፣ ይቅር በይኝ። ነገ ደግሞ አብራችሁ ቪዲዮ ሰርታችሁ እህትነታችሁ እንዲቀጥል ነው የምፈልገው። ከዛ በኋላ አለመደራረስ ትችላላችሁ፣ ግን በክፉ ልባችሁ እንዲጸዳ ስለምፈልግ። እሺ ሌላ እኔ አግዝሻለሁ፣ ምንም ችግር የለው። ገብቶሻል አይደል? እሺ እኔ እናት በቃ ቴንኪው እንደዛ ስለምትይ አላህ አፊያውን ይስጥሽ። ይህንን ነው የምለው። አሚን። እሺ መጀመሪያ የኢትዮጵያ ሕዝብን ይቅርታ ማለት ትፈልጋለሁ። ብዙ ጊዜ ባነጋገር ቶሎ ስሜታዊ ስለመሆንም አስቀይሜያቸዋለሁ፣ ይቅርታ። ሁለተኛ ፋሲካ ሀሳቤን በተሳሳተ መንገድ ስለተረዳሽ እኔ እህቴ ነሽ፣ እንደዛ አይነት ነገር አላስብም፣ ከአንደበቴም ክፉ አላወጣሁም። መስሎሽ ከሆነ ግን ይቅርታ። ይሁን አንተም እንደዛ ሳይሆን ይቅር በይኝ ቢያት በቃ አጥፍቻለሁ፣ ይቅር በይኝ፣ አጥፍቻለሁ፣ ይቅር በይኝ፣ ይቅር በይኝ። ኦኬ እንደዛ ሌላ ነገር እኮ አንፈልግም። እሱን ምሳ እየበላችሁ ከፈለጋችሁ ማለት ምሳ እየበላችሁ በጉርሻ ተደባደቡ። አጉርሻት ታጉርሽ በዛ ተደባደቡ። ነገ ሳራ ካለች እንደውም ይሆን እያስገባኝ ሳራ ለበሻ ካለች ነገ እሺ ሌላ ደክመዋል ብዙ